ለተከበራችሁ ሀገር ወዳዶች በሙሉ ተው ማንነቴን ብሎ አደባባይ ወጥቶ ባዶ እጁን ያየው ሲያልፍ ለሚያልፍ ቀን ወንድሙን አልሞ ገደለ። አገራችንን በኃይል የተቆጣጠረው የወያኔ አገዛዝ ስርዓት በህዝባችን ላይ ሰፊ አፈናና የጅምላ ጭፍጨፋ ያካሄደ የሚገኝበት አሰቃቂ ወቅት ላይ ህዝባችን መውደቁ ሀገሩን የሚወድ ሁሉ የተረዳው ሀቅ ነው። በመሆኑም የህዝባችንን የእንብተኝነት ንቅናቄ ለመቀልበስ እየተፈጸመ ያለውን የህወሓት መራሹን ቡድን እኩይ ተግባር ለማውገዝና በወያኔ ጭከና የተሞላበት ተግባር የተጨፈጨፉ የነጻነት ሰማዕታትን ለመዘከር በሴፕቴምበር 9 2016 ዓ.ም ከቀኑ 14 ሰዓት እስከ 16 ሰዓት ድረስ በሚንቶሬት የሻማ ማምራት መርሃ ግብር እናካሄዳለን። ስለሆነም የህዝባችንን መከራና የጅምላ ጭፍጨፋ ያንገበገባችሁ በሙሉ በዚህ መርሃ ግብር ላይ እንድትሳተፉ ወገናዊ ጥሪ እናቀርባለን። ሰላም ለመስከረም የመስቀለታ በዝግጅቱ ላይ ሲመጡ በእጅ የሚያዝ የማይንጠባጠብ ሻማና የሐዘን መግለጫ አልባሳትን ቢጠቀሙ ይመረጣል። ድል ለኢትዮጵያ ህዝብ፣ ሞት ለጨፍጫፊው ወያኔ ስርዓት። ያ ወገኔ ዛሬ ምን አለ አትንኩኝ አለ። አዘጋጅ በቅርቡ ለወቅታዊ ሀገራዊ ችግር በተለያዩ ተቋማት የተቀናጀው በስዊድን የኢትዮጵያ ህዝብ አጋርነት አቀናባሪ ህብረት። ማንነቴን አልሸጥም አለ አሻኝም አለ። ማንነቴን አልሸጥም አለ አሻኝም አለ። ስሙት ወገኔ አትኩሱበት፣ እዩት ወገኔ አታፍትቱበት። በአዲሱ ዓመት አዲስ ብስራት፣ በአዲሱ ዓመት አዲስ ብስራት።